ብዙ ሰው አዶፕት ካደረገ በኋላ እንግዲህ እኛ ሀገር ልጅ ሳይወልዱ ቀርተው ልጆችን አዶፕት ሲያደርጉ የራስሽንም ይሰጥሻል ይሏቸዋል ሰዎች። ይሄም እኮ የራሳቸው አይደለም። የምትወልጂው አሁን ያንቺ ልጆች እኮ ያንቺ አይደሉም፣ የእግዚአብሔር ናቸው። ልጆች የእግዚአብሔር ስጦታዎች ናቸው። አንድ ጓደኛዬ ሲናገር ከልብም ይወለዳል ከአብራክም ይወለዳል ልጅ እና የእግዚአብሔር ስጦታ ነው እና ሰዋችንን የኛ ሴም ቲንግ ምድር ላይ ልጆችን አዶፕት ስናደርግ ከጊዜ ብዛት አታችመንት ይመጣል። አክቹዋሊ አንድ የምንሰጠው ትሬኒንግ TBR ይባላል እና ይሄ ትረስት ቤዝድ የሆነ አታችመንት ነው። ልጆች አሁን አንቺ ከአብራክሽ የወለድሻቸው ልጆች ከወር ጀምሮ አታችመንት ነበራቸው። ድምፅሽን ይሰማሉ፣ የባለቤትሽን ድምፅ ምናምን። ከዛ ሲወለዱ ስታቅፊያቸው ምናምን ናቹራል የሆነ አታችመንት ነው። ግን ሌላ ልጅ አዶፕት ስታደርጊ አትሊስት ኢንፋንት እንኳን ቢሆን ከአንቺ ውጭ ስለተወለደ ያቺ ታይም ኢምፖርታንት ናት አታችመንት ቢልድ ለማድረግ። ትንሽ ተለቅ ያሉ ልጆች ደግሞ አስቸጋሪ ነው። ኢት ቴክስ ታይም፣ ሌላ ኢፈርቶችን ይፈልጋል አታች ለመሆን እና ካልቸር መቀየር አለብን፣ ማይንድ ሴታችንን መቀየር አለብን። መጀመሪያ the way we see, the way we understand ይሄን አዳፕሽን እኛ አዶፕሽን እንሰራለን በሰፊው። ግን ለሰዎች ከመስጠታችን በፊት ሰዎቹን አምጥተን ትሬኒንግ እንሰጣቸዋል። አዶፕሽን ምንድነው? ከዛ ትረስት ቤዝድ ሪሌሽናል ኢንተርቬንሽን ምንድነው? ትራማ ኢንፎርምድ ኬር ምን ማለት ነው? ከዛ አንደርስታንዲንግ በቃ ምንድነው? ከዛ በኋላ ኤክስፔክት የምታደርጉት ነገር ምን ሀፕን ሊያደርግ ይችላል? እንደዚህ ከሆነ እንደዚህ ነው። ደን ሰፖርት ሲስተም አለን ማለት ነው።